ዴማርክ ኦፊሻል ቲዩብ ተከታታዮች እንደምናችሁ እንደምቆያችሁ ዛሬ ደግሞ እስኪ በቀደሙን ያቋረጥንበትን እንቀጥላለን መንሱር ጀማልና ፍቅሪዝም የሚባለው ሰውዬ በዶክተር አብይ ላይ ያነሳውን ጽንፍ የረገጠ ወይም ደግሞ አላግባብ ነው የሚሉትን መንግስታዊ ተቃውሞ በሚመስል መልኩ ከባድ የሆነ የስድብና ዛቻ አንስቷል በጣም ጣይለኛ የሆነ ትችት የተቸነው የሚገኘው እስካሁን ድረስ አልበረደለትም ነው ይባላል አልበረደለትም እንደገና ደግሞ ዘረኝነት ነው እንደዚህ ያደርገኝ ያለ ነው በኃይለኛው እስኪ ከዚህ ቀጥል ከየነ ቪዲዮ ልየውና ይሄን ቪዲዮ ልየውና ቀጣይ ላይ በደንብ አርገን ነው ያይብታለን ሲቀጣው ወደ ቪዲዮ ነው አንተ ራሱ የሆነ መሬት ለማግኘት እንደምትከተል ታው ፍቅሪዝም ታው ወንድም ያቀርበው ታው ነፃነት ነገር የለም እዛ አይነት ነገር ዘረኝነት እውነቱን ተናግሮ ነው የሚሰለው እንደዛ አያምሩ በእውነት እውነቱን ልንናገር ይገባል ሰላማችሁ አመሰግናለሁ አሁን እንደዚህ ጊፍት የሚሰጡ ሰዎች ነገ መጥተው አይጠይቁኝ እኔ ለማንም ሰው ይያደለ ህሊና ያዘዘኝ ነው 2.8 ሚሊዮን ብር ነው የመንግስት ይወሰደብኝ ይሄ ጊፍት ተጠራቅሞ ያን ያክለ በዛ ላይ 50 ሚሊዮን ብር የእርሻ መሬት ነው የተወሰደብኝ የ10 ሚሊዮን ብር መኖሪያ ቤት ነው የወሰደብኝ የመንግስት አሜሪካንም አውስትራሊያን ቤዴን ገንዘብ አላገኘው እንኳን በጊፍት ይው መረጃው አለ ካርታ አለው መሬቱ የእርሻ መሬቱ 5000 ካሬ ሜትር 30 ቄሮ መጥቶ ነው የወረረው አሸዋ ሜዳ ሁሉም ሰው ያውቃል ፍቅር ሲዝም መሬት ነው ብለጠይ ኦኬ እሺ ቪዲዮ እንዳያችሁት እንግዲህ የፍቅሪዝምና የመንሱር ጀማል ፍጥጫ እንደቀጠለ ነው ሌላ ጊዜ ያስቀጥላችኋለሁ ለማንኛውም አሁን ግን ፍቅሪዝም ከሀገር ሊወጣ የተዘጋጀ ይመስለኛል ምክንያቱም ከተያዘ ከባድ ነገር እንደሚያጋጥመው አውቋል ግን ደግሞ ባንድ ጎኑ ስናየው ትክክል ነው ማለት ህዝቡ የኢትዮጵያ ህዝብ በአሁኑ ሰዓት ከባድ የሆነ የኑሮ ችግር ውስጥ ተቀርቅሮ በቃ አርግመን ያለበት ይመስል በጣም ችግር ውስጥ ነው ያለ ህዝቡ ማድረግ የሚችለው ምንድነው መፈንቅለ መንግስት ነው እሱን ደግሞ ማድረግ የማይችልበት ኮንዲሽን ላይ ነው ያለው ይፈራል ህዝቡ ፈርቶ ነው ያለ በፍርሃት ነው ያለ ግን አንድ ቀን የደፈረ ቀን ልክ እንደ ሌሎች የአፍሪካ ሀገሮች ትልቅ ችግር ይፈጠራል ያስባለው ለማንኛውም በቅርቡ ያታችሁ ኮለ ቡታጅራ ላይ ከባድ የሆነ ህዝባዊ አመጽ ተነስቶ ነበር ጅማም እንደዚሁ አሁን ደግሞ የዚህኛው ተቃራኒ ኃይል የፋኖ ኃይል ከሰሜኑ ማለት ነው ሰሜን ያለው የፋኖ ኃይል ከወልዲያና ደሴን እየተቆጣጠረ ይገኛል ይሩን ታውቃላችሁ እናንተ መቼም እናንተ አዲስ አይደለም ብዙ ሰው የነ ጉዳይ ያውቃል እየተቆጣጠረ ይገኛል በከባድ የሆነ ጦርነት ይገኛል እንደውም 12ኛ ክፍለ ጦር ሙሉ በሙሉ ተደምሷል የሚባል ነገር ወይም ተበትኗል የሚባል ነገር ነው እየሰማን ያለነው በዚህ በሰሜኑ ጦርነት ማለት ነው በወሎ መስመር በሰሜኑ ወሎ መስመር ለማንኛውም ግን መንግስት ይሄን ነገር ቆም ብሎ ማሰብ አለበት ቆም ብሎ ህዝቡን ምን እየበላ ነው ምን እየጠጣ ነው ብሎ መንግስትን በራሱ የመንግስት አስተዳደሮችን ማየት አለበት እርግጠኛ ነኝ አብይ አህመድ የሚሰራቸው ጥሩ ስራዎች አሉ በጣም መልካም ስራዎችን ይሰራል አይሰራም ማለት አይደለም ነገር ግን ደግሞ ያልታዩ ብሔር ተኮር የሆኑ ኦሮሞን ብቻ እንዲኖር እንዲፈቅዱ በሚችል መልኩ ሌላውን ብሔር በማይመለከት መልኩ ሌላውን ብሔር በሚጨቁን መልኩ ስራዎች እየተሰሩ ነው የፍቅሪዝም ጥያቄ ያን የሚያንጸባርቅ ደግሞ በጣም ብዙ ሰው የሚደግፍ በጣም ብዙ ሰው ስላለ ያ ደግሞ ካለት ጥያቄነቱ በጠቅላይ ሚኒስትሩና በካቢኔዎቻቸው አሁን ምን እንዳለ ነው ማለት ነው ስለዚህ ይሄ ነገር መስተካከል አለበት የሚል ሐሳብ አለኝ ለግሌ ለማንኛውም ግን የመንሱር ጀማልና ፍቅሪዝም ፍጥጫ እንደቀጠለ ነው ቀጠለ ማቀርብላችኋለሁ ኢትዮጵያን ወዳችኋለሁ ይሄንን ቤት ሰብስክራይብ አድርጉልኝ አዳዲስ ሰዎችንም ሸርና ላይክ ማድረግ አድርሱልኝ ይመቻችሁ ከኔ ጋር አሁኑ ይቀጥሉ ደስ ይለኛል ደስ ይበላችሁ ኢትዮጵያን